ሰላም ጤና ይስጥልን። እንደምን አረፈዳችሁ፣ እንዴት አመሻችሁ? በየሁሉም ዓለማት ያላችሁ ክርስቲያን እህት ወንድሞቼ እና እንደዚሁም ኢትዮጵያውያን በሙሉ በዚህ የዩቲዩብ ቻናል ላይ አንዳንድ የራሴ ጽሁፎችን አቀርብላችኋለሁ። በተለያየ ጊዜና ሁኔታ ውስጥ የጻፍኳቸውን ጽሁፎች ለእናንተ ሼር ማድረግን ሀሳቤን መግለጽን ወደድኩኝ። በዛሬ የማቀርብላችሁ ጽሁፍ ከዚህ በፊት የጻፍኩት ሰው ምንድን ነው የሚል ጽሁፍ ጽፌ ነበረ። አጠር ያለች ጽሁፍ ናት። እሷን አቀርብላችኋለሁ። በቀጣይ በተለያዩ ሀሳቦች ዙሪያ የተሰማኝን ስሜት እጽፋለሁ። እነዚህን ስሜቶቼን ከጻፍኩ በኋላ ደግሞ ለምን ለእናንተ ሼር አላደርግም? ለምን አላነብላችሁም? በዛ ደግሞ የተሰማችሁን አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚሁም ደግሞ እንዲጻፍ የምትፈልጉ ርዕስ ካለ በዚህ ጉዳይ ጻፊልን። በዚህ ጉዳይ የአንቺ ሀሳብ ምንድን ነው ብላችሁ የምትሉኝ ከሆነ የምትፈልጉትን ሀሳብ ሜንሽን አድርጉኝ። የተሰማኝን ይሄ ነገር እንዲህ ቢሆን መልካም ነው ብለን እንደ ክርስቲያን ከክርስትናችን አንጻር መዝነን፣ እንደ ኢትዮጵያዊ ከኢትዮጵያዊ ስነ ምግባራችን አንጻር መዝነን እንደ ተማርነው እንዳደግንበት እንደ ማህበረሰባችንም ከዛ አንጻር ደግሞ እንዲህ ብንሆን ብለን ትክክለኛውን ስብዕና ይዘን እንድናድግ ነገ ልጆቻችንንም ደግሞ በትክክለኛው የህይወት መንገድ እንድናሳድግ ይረዳናል የሚሉ የተለያዩ ሀሳቦችን እጽፋለሁኝ። በነዛ ዙሪያም ደግሞ እንነጋገራለን ማለት ነው። ለዛሬ ሰው ምንድን ነው የሚለውን ላንብብላችሁ። በትዕግስት ስለምታዳምጡኝ አመሰግናለሁ። ሰው ምንድን ነው? የሰው ልጅ የሶስት ነገሮች ድምር ውጤት ነው። የስጋ፣ የነፍስና የመንፈስ። ስጋችን ከሁለቱ በአንዱ ወይም በሁለቱ ሊመራ ይችላል። ይሄ ማለት አንድ ሰው ስጋውን በመንፈስ የሚመራ ከሆነ በየትኛው መንፈስ ማለትም በቅዱሱ ወይም በክፉ መንፈስ ህይወቱን እየመራ እንዳለ ማስተዋልና ራሱን መጠየቅ አለበት። ይህም የሚጠቅመው ስጋውና ነፍሱ በማን ሲመሩ ቆይተው በዘመን ፍጻሜ ሰዓት ወዴት እንደሚሄዱ ለማወቅ ይረዳቸዋል ማለት ነው። ምክንያቱም በታላቁ ቅዱስ መጽሐፍ ላይ በገላትያ 5 ቁጥር 32 የቅዱስ መንፈስ ፍሬዎች ምን እንደሆኑ በዝርዝር ተቀምጠዋል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይለናል። ይሄ ማለት ደግሞ ከእነዚህ በተቃራኒ ያሉት ነገሮች በሙሉ የክፉ መንፈስ ፍሬዎች መሆናቸውን ማስተዋል እንችላለን። የቅዱሱ መንፈስ ለስጋም ለነፍስም የሚጠቅም ነው። አንድ ሰው በቅዱስ መንፈስ ስጋውንም ነፍሱንም የሚመራ ከሆነ በዘመን ፍጻሜ የቅዱሱን መንፈስ ዋጋ ያገኛል። በዮሐንስ 3:6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ይለናል። ምክንያቱም ቅዱስ መንፈስ ስጋንም ነፍስንም ለፈጣሪ በማስገዛት ፈጣሪን ከፈጣሪ በረከት እንድናገኝ ይረዳናልና የሰው ልጅ የግድ ከሁለቱ የአንዱ መንፈስ ማደሪያ ነው። ምርጫው የራሱ ቢሆንም ሲመርጥ ግን ገብቶትና አውቆ ስለመሆኑ ጥያቄ የሚፈጥር ቢሆንም እየኖረ ካለው ህይወት አንጻር የየትኛው መንፈስ ፍሬ እያፈራ እንደሆነ ቆም ብሎ ማሰብ ይገባዋል የሚል ሀሳብን ጽፌያለሁ። ከዚህ ጽሑፍ እንደምንረዳው የህይወታችንን ፍሬ በውስጣችን ያለው መንፈስ ከቅዱሱ መንፈስ ነው ወይስ ከክፉ መንፈስ ያለውን የምናየው? በመጽሐፍም ከፍሬያቸው ታውቋቸዋላችሁ እንደሚለን ፍሬያችን የራሳችን ፍሬ ምንድን ነው? ክፋት ነው? ምቀኝነት ነው? ተንኮል ነው? ሐሰት ነው? ይህን ደግሞ የክፉ መንፈስ እንደሆነ እናውቃለን። ነገር ግን ደግነት፣ ቅንነት፣ ርህራሄና ቸርነት ካለን ግን የእግዚአብሔር መንፈስ ከኛ ጋር እንደሆነ በዚህ ማወቅ እንችላለን። ምክንያቱም የእግዚአብሔር መንፈስ የሌለበት ሰው ደግ አይሆንም። የእግዚአብሔር መንፈስ የሌለበት ሰው ሩሩ፣ ቸር፣ አዛኝ አይሆንም። ክፉ መንፈስ ያለበት ሰውም ደግሞ ቀና አይሆንም፣ ይቅር ባይ አይሆንም፣ ለሌሎች የሚረዳ አዛኝ አይሆንም። ስለዚህ የእያንዳንዳችንን ልብ እንድናይ የእያንዳንዳችንን ፍሬ የትኛው መንፈስ ማደሪያ መሆናችንን እንድንጠይቅ የሚያሳስብ አጠር ያለ ጽሑፍ ነው። ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ ደግሞ ሌሎች ጽሑፎችን ይዤላችሁ እቀርባለሁኝ። እኔ ክርስትናዬን፣ ህይወቴን፣ ኑሮዬን እንዴት መምራት እንዳለብኝ
ከሌሎች ተምሬ ለእናንተም ይጠቅማል የምላቸውን ሀሳቦች ሼር ለማድረግ ነው የመጣሁት። አመሰግናለሁ።